አንተንና ቢቢን ከዛ በኋላ አንድ የአብይ ደጋፊ ደግሞ አናግሬ ይበቃኛል። ኦኬ ቡኖ ካነሳቸው ቀጥሎ ወይስ ሌላ? ኖ አይ አንተ ጀስት ነበር ካለ አስተውል። ሩም ውስጥ ስነጋገር የነበርኩቸው ነገሮች ላይ ያ ነበርኩኝ። ያ ጥያቄ ካለ ጥያቄ ያን እንትን በለኝ። ጀስት ጀነራል የሆነ ነገር ካለ ፕሬዘንት አድርገህ ማለት አሁን ኔሽን ቢልዲንግ ብላችሁ ስታወሩ ነበረ። ቡኖም ይህንን ነገር አንስቶ የራሱን ኦፒኒየን እና የሚፈልጋቸውን የእሱ መንግስት ያረጋቸዋል ብሎ የሚያስበውን ነገር አስቀምጦታል። አሁን ይህንን ኔሽን ቢልዲንግ የሚደረግ ከሆነ እንዴት ነው ይህ መንግስት ስልጣን ለቆ ነው የሚሆነው ወይስ ይህ መንግስት ስልጣን ላይ ያለ ነው ይህ ነገር ሊሆን የሚችለው? ይህንን ነገር የምልበት ምክንያት አለኝ። አያና ይህ መንግስት ከትግራይ ህዝብ ጋር ደመኛ ነው። የትግራይ ህዝብ ሊቀበሉ አይችልም። ይህንን መንግስት ወደ ስልጣን ከመጣበት ጊዜ ጀምሮ ከመጀመሪያ እስከ ዛሬ የኦሮሞን ህዝብ የጨፈጨፈው ነው። የኦሮሞ ህዝብ ሊቀበሉ አይችልም። ያው የራሱ ሰራተኞች ሊቀበሉት ይችላሉ፣ የብልጽግናን መንግስት ማለት ነው። የራሱ ሰራተኞች፣ የራሱ ፓርቲዎች፣ ከሱ ገበታ ላይ የሚበሉ ሰዎች ሊቀበሉ ይችላሉ። ኦሮሞ ከብልጽግና ያተረፈው ነገር ብኖር ባለ ጊዜ የምትለዋን ስድብ አትርፏል እና የጋላ መንግስት የምለውን ስድብ ጨምሯል እንጂ ከዛ ውጪ ኦሮሞ ሜቢ ትግራይ ሊሆን ይችላል እንደ ኦሮሞ የተጨፈጨፈው በዚህ መንግስት። ከትግራይ ውጭ ግን እንደ ኦሮሞ የተጨፈጨፈ የለም። ባለፈው ሳምንት እንኳን በዚህ 20 ቀን ውስጥ ሰላሌና ሸዋ በሙሉ እንዴት የተጨፈጨፈ እንደሆነ እያየን ነው፣ በታንክ በትላልቅ መሳሪያ ማለት ነው። እና አሁን ኔሽን ቢልዲንግ የምናደርግ ከሆነ ይሄ መንግስት ነው ከስልጣን ወርዶ ግዛዊ መንግስት ተቋቁሞ እሱ መንግስት ነው ይህንን ምክክር የሚያስጀምረው ወይስ ይሄ መንግስት ነው? በዚህ መንግስት ከሆነ ይሄ መንግስት ከዚህ በፊት በምርጫው ጊዜ እንዳደረገው ወታደር እናስገባለን ብሎ የኦነግን ወታደር በሙሉ እንዳጠፋው አሁንም ሌላ ጥፋት ካጠፋ እንዴት አምነን ነው ከዚህ መንግስት ጋር እንደዚህ አይነት ንግግር ማድረግ የምንችለው? እንደ ኦሮሞ ብቻ ሳይሆን እንደ ኢትዮጵያ ራሱ ብናወራ ትግሬ ከዚህ መንግስት ጋር ሬዲ ነው ወይ ለመነጋገር? አማራ ከዚህ መንግስት ጋር ሬዲ ነው ለመነጋገር? ያስኬዳል? በየትኛው እቅር ተብሎ ነው? ካሳ ተከፍሎ ነው? ምን እንዴት ተደርጎ ነው ከዚህ መንግስት ጋር ዲል ማድረግ የሚቻለው? ወደዛ ንግግር መሄድ የሚቻለው ለምን? ስልጣን ምንድነው? ምርጫ በሙሉ ኮሮጆ ሲሰረቅና የፖለቲካ ፓርቲዎች ደጋፊና ኃላፊዎቹ በሙሉ ታስሮ እንዴት እንደነበር አይተናል። እንዴት አድርጎ ነው ወደዛ መሄድ የሚቻለው? እና ስለ ኦኔግ አንስቶ ያወራውን እዚህ ውስጥ ማውራት አልፈልግም። በቤታችን እናወራለን። አይ ቲንክ ሮብ ፕሮግራም ስላለን ሮብ ይኖረናል። ሮብ ከኔ ጋር ነው ፌስ የምታደርጉት። እርስ በርስ ፌስ ማድረግ በቅቷቸዋል። አሁን በቂ ዳይታ ከእናንተ ስለሰበሰብኩ እያንዳንዳችሁን አጥጋቢ ሰዓት ሰጥቼ እኔ ነኝ ማናገራችሁና እስቲ ይለያል ዘንድሮ ይኖር ነበር ድሮ ልጅ ሆነን ስንሰማና እሱ እንደዛ ነው። ግን አንተን ጥያቄ ለመመለስ ያህል ጊዜም የለኝም አሁን በአጭር ደቂቃ ውስጥ ስለምጨርስ እናንተን ያላችሁትን ብቻ ነው ማናገረውና ያንተን ጥያቄ ለመመለስ ያህል ባይዘው ያንተ ጥያቄ ኔጌቲቭ ጥያቄ ሊመስል ይችላል። ግን እኔ የማየው ወደ እኔ ወደምፈልገው አይነት ነው። አሁን ቅድምም እንደተወራው ኔሽን ቢልዲንግ እና ስቴት ቢልዲንግ ብቻ ሳይሆን ፖለቲካን ራሱ ፖለቲካል ሪዞሉሽን ዊዛውት አርምስ ወደሚለው ጥያቄ ለመሄድ አቅጣጫ ጠቋሚ አድርጌ ነው የማየው። አቅጣጫው ትክክል ነው ወይስ አይደለም እሱ ሌላ ነገር፣ ግን አቅጣጫ ጠቋሚ ነው። አትሊስት ቱዋርድስ ዳት ነው አይደለ? እንዴት ተደርጎ ወደዛ ይኬድ የሚል ጥያቄ የሚጠይቅ ሰው ደስ ይለኛል። እንዴት ተደርጎ ወደዛ ይኬድ የሚባለው ነገር አንድ የራስ ሰጀስሽን አለ። አንተ አሁን ይሄ መንግስት ከስልጣን መልቀቁ ለአንተ ቫያብል ሶሉሽን መስሎ እየታየ ነው ያለው። ሌሎች አካላት ደግሞ ባለድርሻ አካላት ያንን ቫያብል ሶሉሽን አድርገው ያዩታል አያዩትም የሚለው የራሱን የቻለ ነው። ያንተ ሀሳብ እንደ አንድ አቅጣጫ ጠቋሚ ተደርጎ ይያዛል። አቅጣጫው ትክክልና መሆኑና አለመሆኑ ግን upon its merit ነው የሚታየው። upon its merit ማለት ምንድነው ውስጡ ያለው? ከዛስ በኋላ ኦኬ ይሄኛው ለቀቀ ማን ነው የሚመጣው? ከየት ነው የሚመጣው?
ይሄኛው እንዲለቅ የተፈለገበት ምክንያት አንተ ያልካቸው እንዲለቅ ያስቀመጥካቸው ምክንያቶችስ እውነተኛ እንድምታቸው ምንድነው? ትግራይ ላይ ያለው ነገር፣ ኦሮሚያ ውስጥ ያለው ነገር፣ አማራ ክልል ውስጥ ያለው ነገር ብሬክ ዳውን ተደርገው ማለት ነው። በዚህ ሰዓት ይሄ ሆነ፣ በዚህ ሰዓት ይሄ ሆነ፣ በዚህ ሰዓት ይሄ ሆነ፣ ይሄ ሲሆን ይሄ ምላሽ ተሰጠ፣ ይሄ ሲሆን ይሄ ምላሽ ተሰጠ ተብሎ ብሬክ ዳውን ሲደረግ ቤዝድ ኦን አፖን እነኚህ ፋክቶች ላይ ተመስርተን ቀጣዩ መንገድ ወዴት ነው መሆን ያለበት የሚለውን ከዛ ነው የሚወጣው። አንተ አሁን ኮንክሉሲቭ የሆነ ነገር ነው እየነገርከኝ ያለው። ይሄ ሆኗል፣ ይሄ ስለሆነ ያ መሆን አለበት ነው ያልከው። ከራስህ ሀሳብ አንጻር እቀበላለሁ። በአንተ ሀሳብ ያንተ አቅጣጫ ነው። ከዛ ግን ቡኖን መልሼው ቢሆን ኖሮ ወይም ደግሞ ኤጂኤን ምን አይነት ሀሳቤ እንዳለው አላውቅም። ከፕሮፋይል ፒክቸሩ አይ ቲንክ የማውቀው መሰለኝ የፒፒ ደጋፊ ነው በቀጥታ። እሱ ደግሞ የሚነግርህ ነገር እነኚህ ጦር መሳሪያ አንስተው የኦሮሞ ወገነን ብሎ የኦሮሞን ሕዝብ ላይ ጉዳት የሚያደርሱ ናቸው፣ የአማራ ወገነን ብሎ አማራ ላይ ጉዳት የሚያደርሱ ናቸው፣ በሰላማዊ መንገድ ጉዳዮችን መፍታት የማይችሉ ዲሞክራሲያዊ ብስለት የሌላቸው ስለሆኑ መሳሪያቸውን ወዲያውኑ አስቀምጦ ለኦሮሞ ሕዝብ ሲባል ወደ ንግግርና ወደ ሀሳብ ይምጡ ብሎ ደግሞ እሱ ቁጭ ያደርግልሃል ማለት ነው። እሱ ደግሞ የእሱ አቅጣጫ ነው። አየህ፣ አቅጣጫ ልዩነት አለ ማለት ነው። ግን ሁለታችሁም አቅጣጫችሁ ወዴት እንደሆነ እያየሁ ነው። እኔ ወደምፈልገው ነው አቅጣጫችሁ እና እሱ ላይ እንሰራለን። ገባ? እሱ ስራ የሚጠይቅ ነው። ሞር ፍሌክሲቢሊቲ የሚጠይቅ ነው። ሞር ኦፕን ማይንድነስ የሚጠይቅ ነው። ለምን ሲባል ምን ይደረጋል ነው። ዋትስ ኦን ዘ ባላንስ አይደለ? ምን መስዋዕትነት አለው? ምን ያስከፍላል? ይሄ እንዲቀር ምን እናደርግ ብለህ ባላንስ ታደርጋለህ። ዊን ዊን የሚባል ነገር የለም። ሁለቱንም የሚያስከፋ ነው። ብዙ ጊዜ ድርድርና ንግግር ሁለቱንም በተወሰነ ደረጃ ቅር የሚያሰኝ ነው። ግን መጨረሻ ላይ ህዝብን የሚያስደስት ለዘላቂ ሰላም መፍትሄ የሚያመጣ ነው የሚሆነው እና አቅጣጫ ጠቋሚ አድርጌ አይቼዋለሁኝ። ግን አንተ የራስህን ሰጀስሽን አስቀምጠሃል ነው። በመንግስት እንደዚህ ይሁን ካልክ ኦኬ፣ ያኛው ደግሞ መጥቶ አንተ ትጥቅ ፈተህ ሰረንደር አድርግ ወይም እስር ቤት ላስገባህም ሊል ይችላል። እንዳለ የእሱ ምርጫ ነው። አቅጣጫው ትክክል ነው አይደለም፣ እሱ በሜሪቱ ላይ ይታያል። ቀስ ብሎ የሚታይ ነው እና ግን አትሊስት አቅጣጫ የምትጠቁሙት እኔ ወደምፈልገው ስለሆነ በሱ እስማማለሁኝ። ግን ስቴት ቢልዲንግ፣ ኔሽን ቢልዲንግ አት ኤኒ ሌቭል፣ አት ኤኒ ስቴት ሌቭል፣ አት ኤኒ ኔሽን ሌቭል መደረግ ያለበት ነገር ነው። አለበለዚያ ፍራክቸር፣ መከፋፈል፣ መሰባበር በኋላም ላይ ህዝብን ለመጉዳት የሚሆን ስለሆነ እየሆነም ስለሆነ ከዛ መውጣት አለብን የሚለው ነው። ዌንስዴይ ግን እንነጋገራለን። ዌንስዴይ አንተም ያው ከፓናሊስቶች መሀል አንዱ ስለሆንክ እዛ ላይ በደንብ ጥያቄዎቹን እኔ አለ የሚባል የፒፒ ካድሬ ሆኜ ነው አንተን ሳናግርህ ማናግርህ፣ አዋሽን ሳናግረው ደግሞ ማናግረው አለ የተባለ በደሌ ደበሌ እንትን የአባው ወቦ ደበሌ ዳባ ከያውም ደግሞ በእንትን ያለው ማጅራት ያለው ወፈር ያለው ማለት ነው ሆኜ ነው ማናገረው። ገባ? ቻሌንጆቻችሁን I will present your challenges to each of you። ከኔ ጋር ፌስ እንድትደራረጉ ፈልጋለሁ። እርስ በርስ ፌስ ተደራረጋችሁ 2 ሳምንት። አሁን እኔን ደግሞ ካገኘኋቸው ከእናንተ አርጊመንቶች እኔን ፌስ ታደርጋላችሁ። እሱ ያው የራሳችን የቤት ሆምወርክ ስለሆነ ጀቹሂ ኦኬ ሳቲን ኮስ ኡማራ ሌላ እያና አንድ ደቂቃ ወስጄ ልጨምር የምፈልገው ነገር አሁን ለምሳሌ ወደ ሀገር ግንባታ የምንሄድ ከሆነ ሀገርን የሆነ ጊዜ ፕራይም ሚኒስቴሩ የሆነ ካርታ አስቀምጦ ነበረ እና ኖርስ፣ ሳውዝ፣ ኢስት እና ዌስት ብሎ ኢትዮጵያን 4 ቦታ እንደ ማሳየት ነገር የዛሬ 2 ዓመት መስለኛል ያንን ማፕ ሼር ያደረጉት። ያ የነ እንዳርጋቸው ጽጌና የነ ብርሃኑ ነጋ አካሄድ ነው የነበረው። በደንብ አውቃት ነበር ያቺን አካሄድ እና በዛ ኢትዮጵያዊ አሁን በክልል ተዳደር የለመደ ሰው አንድ ሲዳማ፣ አንድ ኦሮሞ፣ አንድ ጉራጌ፣ አንድ ትግሬ በዛ ካርታ ውስጥ ኢትዮጵያን 4 ቦታ ከፍለ እንደዛ ላስተዳደር ብትል ቋንቋውን መናገር የለመደ ሰው ማንነቴ ድንበሬ ብሎ የወሰነ ሰው ሁሉንም ነገር ያወቀ ሰው ወደዛ ካርታ ተመለስ ብትልስ ይችላል ወይ? ሁሌ ጭንቅላቴ ውስጥ ስለሚመላለስ ነው ነገር። አይ መንግስት ባይዘይ ከዛ በጣም እንትን ማንም ሰው ያምጣው ማፑ ባለማፖች የምትላቸው ሰዎችም አሁን የት እንዳሉ እያያን ስለሆነ እሱ የሚያሰጋ ነገር አይደለም። መንግስት ያውቃል ቴምፕሬቸር ምን ማን እንደሆነ ገብተዋል አይደለ?
እና መንግስት ሀገርን የማስተዳደር እና የመምራት ያሉትን ሀሳቦችና እቅዶች የ5 ዓመት የ10 ዓመት የ1 ዓመት እቅዶች ለማሳካት እና ስልጣን ላይ ቆይቶ ስራዎቹን ለመስራት ካለው ፍላጎት አንጻር ዝም ብሎ ባቦ ሰጣ ማንኛውንም ነገር አንስቶ እንደማያደርግ አስተውላለሁ። እና አሁን አንተ የምትላቸው አይነት ነገሮች ፖለቲካል ቴምፕሬቸራቸው በደንብ የሚለኩበት የራሱ የሆነ የፖለቲካል መንግስት አፓራት ስላለ እኔ ከማውቀው ነገር አንጻር ወደ ሀሳብም የሚመጡ አይደሉም። አሁን ባለንበት ይዞታ ላይ ምናልባት ብሔርተኝነታችን እንዳለ ተሟልቶ የኦሮሞ ህዝብ ጥያቄ ተመልሶ የምን የኦሮሞ ጥያቄ የምንልበት ቦታ ላይ ከደረስን የአማራም እንደዛው ከሆነ በኋላ 8 ቦታም በሰንጠረዥም ቢከፈል ምንም ላይ መስለን ይችላል። አሁን ባለንበት ይዞታ ላይ ግን ብሔርተኝነቱ ስር በሰደደበት መንግስት ወደዛ አይነት ድራስቲክ እርምጃ የሚሄድበት አይነት አይታየኝም። ማፕ የሰጡት ሰዎችን እዛ ውስጥ አታስገባኝ እንጂ ምን አይነት ቁማር እንደተበሉ ወይ እንደበሉ አናውቅም። እዛ ውስጥ አታስገባኝ ነው ፖለቲካሊ እና በቃ አንተ ተነካክተህ እንትን ስታስገባኝ ነው ነጋት ይጋው ወንስ ይወለጋት አይ ኦኬ ሰላም ቆዩልኝ። ቴንኪው አመሰግናለሁ ሁላችሁ ነው። እሺ ቴንኪው ቤቢ ፈጠን አድርጉልኝና መውጣት ይኖርብኛል። እንዴት ነህ? ደህና ነው ወይ ቢቢ ወንድሜ? በጣም ደህና ነኝ። ተጠፋፋን፣ ረጅም ጊዜ ሆነን። ጤናህን እንዴት ነህ? ሁሉ ነገር ሰላም ነው? ያለህበት ቤተሰብ ሁሉ? እግዚአብሔር ይመስገን ሁሉ ሰላም ነው አለን። ይመስገን። እንግዲህ ያው ከረጅም ጊዜ በኋላ አገኘሁህ እና በጣም እወድሃለሁ፣ በጣም አደንቅሃለሁ። በዚህ የመሀል ሰው ሆነህ በተለይ በዚህ ፖለቲካ ላይ ጫፍና ጫፍ በሆነበት ጊዜ እንደዚህ የመሀል ሰው ሆኖ መገኘት በጣም አሪፍ ነው። እቺ ሀገር እንዳንተ አይነት ሰዎች ቢበዛልን ብዬ እኔ ተስፋ አደርጋለሁ፣ ማለት እመኛለሁ፣ ምኞቴን በዚህ አጋጣሚ ገልጻለሁ። እና የመሀል ሰው ሆነ ነገሮችን ከዚህም በደንብ አድርገህ በተለይ እውቀትን በደንብ አድርገህ ይዘህ የምታቀርብ ስለሆነ እግዚአብሔር ጨምሮ ጥበብን እና ማስተዋልን ይስጥህ፣ የሰለሞንን ጥበብ ይስጥህ። እና አሁን ወደ ዛሬ ወደ ኔሽን ቢልዲንግ እና ስቴት ቢልዲንግ ወደሚባለው ሀሳብ እኔም የበኩሌን ትንሽ ማውቃትን ያህል ለመጨመር ያህል ነው። ከዛ በፊት ግን እኛ ሀገር ላይ አሁን ችግር እየፈጠረ ያለው ከእኛ ወደ እኔ የሚመጣው ነገር ከእኔ ወደ እኛ ቢሄድ ኖሮ ይህን ያህል ችግር ይፈጥራል ብዬ አላስብም። ምክንያቱም ብዙ ጊዜ ታይ እኛ የሚሉ አስተሳሰቦች ብዙ ጊዜ ውሸት የተቀላቀለባቸው ይሆናሉ እና ጭካኔ የተቀላቀለባቸው ይሆናሉ። እኔ ከምለው ወደ እኛ ቢሄድ ደግሞ ትንሽ ነገሮች ይረጋጋሉ የሚል እኔ እይታ ነው ያለኝ። ይሄም ምን ማለት ነው? አሁን ላይ ያለውን ሰው ብታይ ከሁለት ነገር ተለይቶ ራሱን መቆም እያቃተ ነው። በተለይ ከሃይማኖትና ሃይማኖታዊ እሳቤና ብሔር እሳቤ ወጣ ብሎ እኔ ብሎ መቆም እያቃተው ነው ያለው። እና ይሄ ነገር ደግሞ በጣም ችግር እየፈጠረ ነው ያለው። ማለት በመጠላላቱ፣ መገዳደሉ፣ መጨቃከኑ እየመጣ ያለው ከዛች ሼድ ውስጥ ወጥቶ ማሰብ አይችልም። በጣም ወይ ብሔር እንትን ውስጥ ነው ያለው ወይ ሃይማኖት እንትን ውስጥ ነው ያለው። ከዛ በኋላ ከዛች ውጪ የሆነ ነገር ላይ መቆም አይችልም ብዙ ሰውና ያ ደግሞ በግለሰብ ደረጃ የሚታየው በጣም በብዛት በብዙሃን ዘንድ የሚታይ ነገር ስለሆነ እይታችን ራሱ ከእኔ ወደ እኛ ቢሄድ ጥሩ ነው የሚል እንትን ያለኝ ይሄ ምንድነው ይሄ ግለሰብ ማለት ግለሰብ መብት የሚለው ነገር ላይ ሞር ፎከስ ብናደርግ በተለይ ትንሽ ነቃ ያለን የተማርን ያወቅን ያነበብን ሰዎች ወደዛ ሰው ወደዚህ እንዲመጣ ብናደርግ ጥሩ ነው የሚል እምነት አለኝ። ይሄን ካልኩ በኋላ ይሄ አገረ መንግስት ግንባታና ብሔረ መንግስት ግንባታ የሚባለው አገረ መንግስት ግንባታ ኢትዮጵያ ውስጥ አገረ መንግስት ግንባታ ቀደም አንተ እንዳልከውም እሱ ላይ መጀመሪያ በደንብ ከተሰራ ቤቶች አሉ። አንደኛው ምክር ቤት የህዝብ ተወካዮች ምክር ቤት ነው። ሁለተኛው ምክር ቤት ደግሞ ፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት የሚባለው ጋር ትልቅ ስራ መሰራት አለበትና መንግስት ትኩረት ማድረግ አለበት ብዬ አምናለሁ። ምክንያቱም በህዝብ ብዛት ተብሎ የተቀመጠው ይሄ ፌዴሬሽን ምክር ቤት ወንበር አደላደል
መስተካከል አለበት ብዬ ነው እኔ ማምነው። ወይ በክልል ይሁን ወይም ደግሞ ሁሉም ሁለት ድምጽ ቢኖራቸውና እኩል እዛ ቦታ ላይ ቢቀመጡ ፌዴሬሽን ምክር ቤት ላይ ከዛ በተረፈ ፓርላማ ላይ በህዝብ ብዛት ቢሆን ችግር የለውም እንደነበረው ማለት ነው። ፌዴሬሽን ምክር ቤት ላይ ግን በህዝብ ቁጥር ከሆነ እዛ ቦታ ላይ ማአት ነገሮች የበጀት ጉዳይ እዛ ነው፣ የማንነት ጉዳይ እዛ ነው የሚወሰነው፣ የህገ መንግስት ትርጉም ጉዳይ እዛ ነው የሚወሰነው፣ ብዙ ነገሮች የሚወሰኑት እዛ ፌዴሬሽን ምክር ቤት ነው። ይሄ ሀገረ መንግስት ግንባታ ስንገነባ ተቋማትን በጣም መንግስት ቢሄድም ቢመጣም ጠንካራ የሆነ ተቋማትን መገንባት አለበት ብዬ አስባለሁ። ከዛ ውስጥ አንዱ የፍትህ ተቋማት ነው። ሁለተኛ የህዝብ ተወካዮች ምክር ቤት እና የዲሞክራሲ ተቋማት የሚባሉት ናቸው። ሶስተኛ ደግሞ ይሄ ሚኒስትሮች ምክር ቤት የሚባለው በጠቅላይ ሚኒስትሩ የሚመራው ያ ኃይል ነው። ስለዚህ ይሄኛው ስቴብል አይደለም፣ በየ5 ዓመቱ የሚቀያየር ነው። ግን የፍትህ ተቋማት ኢንዲፔንደንት ሆኖ በጣም ጠንካራ ሆኖ ከመጡ ከዛ በኋላ ኔሽን ቢልዲንግ የሚለው ላይ በደንብ መስራት እንችላለን ብዬ ተስፋ አደርጋለሁ። ኔሽን ቢልዲንግ ላይ ግን አሁን ኢትዮጵያውያን ማወቅ ያለባቸው ይሄ ብሔረ መንግስቱ ማንን ይምሰል፣ ኦሮሞን ይምሰል፣ አማራን ይምሰል፣ ትግሬን ይምሰል፣ አፋርን ይምሰል፣ ሶማሌን ይምሰል፣ የትኛውን ቋንቋ ይምሰል፣ የትኛውን ባህል ይምሰል፣ የትኛውን ይምሰል የሚለው ላይ ነው አሁን ትልቅ ችግር እየፈጠረ ያለው። ዩሲ ኢትዮጵያ በጣም በርካታ ሃይማኖቶች፣ በርካታ ቋንቋዎች፣ በርካታ ባህሎች ያሉበት ሀገር ነች። ይሄ ነገር ደግሞ ችግር ሊሆን አይገባም። ሉክ ሁሉንም አንድ ላይ አድርጎ እነዚህን የተለያዩ ማንነቶችን አንድ ላይ አድርጎ ኢንተርቴን አድርጎ የሚመሰረት ብሔረ መንግስት መምጣት ነው እንጂ ያለበት ይሄ ድሮ በ19ኛው ክፍለ ዘመን ተጀምሮ እስከ 20ኛው 21ኛው ክፍለ ዘመን መግቢያ ድረስ የተጀመረው ነገር ዛሬ በ21ኛው ክፍለ ዘመን ያንን ጎትተን አምጥተን የድሮን አስተሳሰብ አምጥተን በተለይ ከተሞች አካባቢ ላይ መንግስት መዋቅር ላይ ፌደራል መንግስት መዋቅር ላይ አምጥተን ያንን እዛ ላይ ተቸንግረን ቆመን ኢትዮጵያን ብሔረ መንግስት ማስቀጠል እንችላለን የሚለው ነገር በጣም አዳጋች ነው የሚሆነው። ስለዚህ ጀስት ሳይኮሎጂያችን፣ እሳቢያችን፣ አስተሳሰባችን ሰፋ አድርገን ሁሉንም ቋንቋዎች፣ ባህሎች፣ ማንነቶች ኢንተርቴን እያደረግን አብረን በጋራ ትልቋን ኢትዮጵያ የምንገነባበት ስርዓት ላይ መምጣት መቻል አለብን የሚል እምነት አለኝ፣ የጠነከረ እምነት አለኝ። ያ ካልሆነ ያ የማይሆን ከሆነ ግን ልዩነታችን ምንም አይደለም። የቋንቋ ብቻ ነው ኢትዮጵያ ውስጥ ያለው ልዩነታችን። የደም ልዩነት፣ የደም ጥራት እንደዚህ ብንሄድ ብዙዎቻችን ነኝ የምንለውን ላንሆን እንችላለን። ሌላ እንትሩስ ልንገኝ እንችላለን እና ልዩነታችን የቋንቋና የባህል ነው። ይህን የቋንቋና የባህል ልዩነት ልክ ሙዚቃ ስንሰማ አብረን ሁላችን እንደምንጨፍር ላጠቃል እየጨረስኩ ስለሆነ ላጠቃል ስለዚህ ላጠቃልና ስለዚህ ልክ ባህል ምግቦቻችን ላይ የጋራ ደስ እንደሚለን ጭፈራዎች አብረን እንደምንጨፍር ቋንቋዎቻችንም እንደዛ ኢንተርቴይን ማድረግ እንደምንችልበት መምጣት አለብን። ሌላው ይሄ ብሔራዊ አገራዊ ምክክር ኮሚሽን ሲመጣም ደግሞ ይሄ መንግስት ተነስቶ ነው ያኛው መንግስት መጥቶ ነው እንደዚህ ሆኖ ነው የሚለው ነገር ብዙም የሚያስኬድ አይመስለኝም። ምክንያቱም ያ ተቋም ያ የሚያወያየው ተቋም አስማች አስፖሲብሊ ኢንዲፔንደንት ሆኖ ሁሉንም አካላት የሚያወያይና እቺን ሀገር ወደፊት ፈቀቅ የሚያደርግበት የሚያስቀጥልበት ሁኔታ ላይ ይመጣል የሚል እምነት አለኝ። እስካሁን ድረስ የነበሩ ከኋላ ከ19ኛው ክፍለ ዘመን ከ21ኛው ክፍለ እስከ ትላንትና እስከ ትግራይ ጦርነት ድረስ የነበሩትን ነገሮች የሚቀርብ ቁርጠኝነት በጣም ቁርጠኝነት ያስፈልጋል አገሪቷን ለማስቀጠል እና እዛ ላይ የሚደረጉ ቁርጠኛ የሆኑ እንትኖች ተደርጎ ወደፊት የምንቀጥልበት ሁኔታ ቢመቻች ጥሩ ነው የሚል ነው። ወንድሜ አያና ይሄንን ነው ማለት የምችለው። ቴንክ ዩ ሶ ማች ቢቢ። ይቅርታ አመሰግናለሁ። ገለተው አጣደኩ ፈያተ ይልፋዱ መጨረሻ ላይ ስለሆነ ነው። እህቶችን ሴቶች ያሳተፈ አልነበረም መድረኩ ዛሬ ሳላስበው እንዳለ ሳንጃዎቹ ብቻ ናቸው የመጣችሁት። በሚቀጥለው ቅር እንዳትሰኙብኝ ወንዶችን ትንሽ ተሳታፊነታችሁን ቀነስ አደርጋለሁኝ። በሚቀጥለው እድል ቅድሚያ ለሴቶች የምሰጥበት ሁኔታ ስለሚኖር ይህን እንድታስተውሉልኝና ሲፈጠር በጊዜው ሲደርስ በኋላ
አያና ምን አድርጌ ነው እኔ ምን ተናገርኩ ወይ ምን አልኩ ምን አጠፋው የሚል አይነት እንደዛ አይነት ነገር ውስጥ እንዳትገቡ እላለሁኝ። አመሰግናለሁ። የኤጂኤን are you still here? Sorry but yeah, it's okay, ችግር የለውም። may I proceed? Yes please. Thank you. ያው እድሉ ስለሰጠኝ አመሰግናለሁ። I think እኔ ያው የተነሱ ጉዳዮች ላይ የተወሰኑ አንድ ሁለት ነጥቦችን ብቻ ለማንሳት ነው ጊዜንም ላለመውሰድ። ከዚህ ከስቴት ቢልዲንግ ኤንድ ኔሽን ቢልዲንግ ጋር በተያያዘ ያው እንደሚታወቀው ኢትዮጵያ ፍዳዋን ስትበላ የኖረችው በዚሁ በሁለት ጉዳይ ነው። አትሊስት በሁለት ጉዳይ መሰረታዊ በሆነ ደረጃ ባለፉት አይ ካን ሴይ 70 ዓመት 60 ዓመታት የኛን ጆሮ የሌላቸው ፖለቲከኞችን ሲያጋጭ ሲያባላ እና ትውልድ ሲጨርስ የነበረው አትሊስት እነዚህ ሁለት መሰረታዊ ጉዳዮች ናቸው። አፓርት ፍሮም ፓወር ከፓወር ስትራግል በተጨማሪ ማለት ነው። ግን እኔ ኦፍ ኮርስ የዚህ ሀገር ፓወር ኤቭሪቲንግ ነው። ሁሉም ማወቅ ያለበት ስልጣንን ስትይዝ ኔሽኑን እንዴት አድርገህ እንደምትቀርጽ ስቴትን እንዴት አድርገህ እንደምታዋጅ እና በምን አይነት መልኩ እንደ ቢልድ እንደምታደርገው የሁሉ ነገር መሰረት ነው ማለት ነው። ፓወር ኤቭሪቲንግ ነው። ሶ አንደኛው የመጀመሪያው ጉዳይ እኔ አይ ቲንክ በቀናነት ከታሰበ ራሱ ሰዎች ከዚህ ሀገር ፎር ዋንስ ኤንድ ላስት ችግር ለመላቀቅ የፖለቲካዊውን የዲሞክራሲውን የስልጣን ችግር ለመላቀቅ ካስፈለገ የመጀመሪያው ጉዳይ ሰግሪጌሽን ነው። ለፓወር ያለን ምልከታና ስቴት ቢልዲንግ ኤንድ ኔሽን ቢልዲንግ ያለን ምልከታ መለያየት አለበት ብዬ አስባለሁ። ይህንንም የምልበት ዋናው ምክንያት ምንድን ነው? አሁን ቅድም አንድ ጓደኛችንም ሲናገር ነበርና ወንድማችን ይሄ መንግስት ባለበት ከደም ተቃብቶ እንደዚህ ሆኖ በዛ ገብቶ ኢትስ ናን ኦፍ ማይ ኢሹ ማለት ምንም ያገናኘው ነገር የለም። የስቴት ቢልዲንግ ጉዳይ ሀገሪቷ በምን አይነት ሁኔታ ውስጥ ነው የመጣችው? አትሊስት ስቴቱ እንኳን ፎርም ተደረገ ከተባለ ከ150 ዓመትና ምናምን አካባቢ ባለፈ ጊዜ ውስጥ ስቴቱ ማንን ነው የሚመስለው? እያንዳንዱ የስቴቱ ስትራክቸር የስቴቱ አፈጣጠር ሀገሪቷ ውስጥ ያሉ ተቋማት ማንን ነው የሚመስሉት? አኮሞዴቲቭ ነበሩ ወይ? ሪፕሬዘንታቲቭ ነበሩ ወይ? ዲሞክራቲክ ነበሩ ወይ? ስትሮንግ ነበሩ ወይ? this is all about state building. so ይሄ አንተን ማይመስል ከሆነ አንድ ምዕራብ ላይ ያለ ሰው ኢትዮጵያ የምትባሏን እና የእሷን ስቴት ስትራክቸር አይቶ እዛ ውስጥ ራሱን ፋይንድ አውት የሚያደርግ ካልሆነ ቅድም አንተ እንዳልከው ለኔሽኑ ያለው በአጠቃላይ ኔሽን ቢልዲንግ የምንለው ይሄ ሜንታል ኤሌመንት ራሱን ሊገልጽ አይችልም ማለት ነው። እንደው ሌትስ ሴይ ሴንተሩ እንኳን የሆነ አጋጣሚ ችግር ተፈጥሮ ችግር ውስጥ ቢገባ ራሱ ፕሮቴክት የሚያደርገው ማንም ሳይገፋው ማለት ነው። ሀገሪቷ ድንበሯ ይሄ ነው፣ ማንነቷ ይሄ ነው ብሎ ራሱ የሚጠብቃት አይነት ሀገር ላትሆንም ትችላለች ማለት ነው። ሶ ከዛ አኳያ ስቴቱ ችግር አለበት። የስቴቱ ችግር ደግሞ ለምሳሌ እኮ በጣም የነበረው ክርክር እንደውም የስቴት ችግር የለብንም፣ ፎርሜሽኑም ኦልሬዲ በፈለገው መልኩ ተፈጥሯል፣ ስቴቷም አለ፣ ተቋማቱም አለ። ጀስት ሃቪንግ ዘ ኢንስቲትዩሽን ባይ ኢትሰልፍ ማለት ነው። የውጭ ጉዳይ ሚኒስቴር አለ፣ የመከላከያ ተቋም አለ፣ የሆነ የሶስት ስትራክቸር ያለው የመንግስት ተቋም አለ። ሶ ዋንስ ይሄ ስላለክ ችግር የለውም። ያለብን የኔሽን ቢልዲንግ ነው። በጋራ ማንነት ላይ አንግባባም፣ ሀገራዊ በሚሆኑ ጉዳዮች ላይ አንስማማም። ኢቨን ትላንት የተፈጠሩ ሀገራት እንኳን ቀድመው ሲሄዱ እኛ አንስማማም የሚሉ ናቸው። ግን መሰረታዊ ጉዳይ እሱ አይደለም ነው። ስቴቱ በራሱ አፈጣጠሩም ችግር አለበት፣ ሪፕሬዘንታቲቭ አይደለም፣ አኮሞዴቲቭ አይደለም፣ ስትሮንግ ዲሞክራቲክ አይደለም ነው። ሶ አሁን ነው ወይ አይደለም? አሁንም ግን ይሄን ለመስራት ቫያብል የሆነ የሚያስቻይ የሆነ ስራዎችን መስራት አለብህ። ይሄንን ለመደገፍ አትሊስት ዩ ሃቭ ቱ ኮንትሪቢዩት ሳምቲንግ ነው። 4 ኪሎ መግባት አለመግባት አይደለም ጉዳዩ። 4 ኪሎ መግባት የመንግስትን ስልጣን መያዝና ማስተዳደር ነው፣ በፖሊሲ በህግ በስርዓት። የስቴት ቢልዲንግ ጉዳይ ኢትስ አናዘር ኢሹ። ሶ ያንን አይ ቲንክ ሰፋ ባለ መልኩ ማየት አስፈላጊ ነው። የኔሽን ቢልዲንግ ቅድም አያና የተናገርከው ነገር አለ። ኦፍ ኮርስ ስቴቱን የምትሰራበት መደላደል፣ ስቴቱን የምትፈጥርበት መንገድ በራሱ የኔሽን ቢልዲንግ አንድ ኮንትሪቢዩተሪ ፋክተር ነው ብለሃል። ኦፍ ኮርስ እስማማለሁ። ግን ፓራራሊ መሄድ ያለባቸው በአንድ ምሽትም የሚያልቁ ጉዳዮች አይደሉም ብዬ አስባለሁ ነው በራሴ እይታ ማለት ነው። ኔሽን ቢልዲንግ ኦቨርናይት የምንጨርሰው ጉዳይ አይደለም። እየተገነባ አዳዲስ ማንነቶች ሊመጡ እኮ ይችላሉ። አሁን ኦሮሞ፣ አማራ፣ የብሔር ብሔረሰቦች ምናምን እያልክ ትል ትችላለህ። 50 years from now
አዲስ አይነት ማንነት ሊመጣ ይችላል። አዲስ ጉዳይ ውስጥ ልንገባ እንችላለን እኮ አሁን በሚሄድበት ሁኔታ ማለት ነው። ሶ ያኔ ደግሞ ሌሎች አይነት አግባቢ የሆኑ ሀገራዊ ማንነቶችን ልፈጥር ትችላለህ። ይሄን ብቻ አይደለም። ነገ በፌዴሬሽን ልቀላቀል የሚል አንድ እዚህ አካባቢ ያለ ሀገር ቢፈጠር አዳዲስ ጉዳዮችን ነው የምፈጥረው። ኢቨን እኔ እንደውም አንዳንድ በጣም ተራና ስስ የሆኑ ጉዳዮች ራሱ አያስማሙኝም። ብዙ ጊዜ መወለድ፣ መጋባት ምናምን የሆነ አንድ ላይ ታይድ አድርጎ እንደሚቆይ አይነት ነገር አድርገህ ራሱን ማንሳት አስፈላጊ አይደለም። ፎርዛት ማተር ማለት ነው። ጉዳዩ በስና ስትራክቸር አድርገህ ስቴቱ ሀገሪቷን እንዲመስል እያንዳንዱን የዚህን ሀገር ፍላጎትና እያንዳንዱ የዚህን ሀገር ማንነት በሚገልጽ መልኩ ስትራክቸርድ መሆን አለበት፣ ኢንክሉሲቭ መሆን አለበት ነው። ሪሰንትሊ አንድ ዳታ ምን ሰማሁኝ። ለምሳሌ ፌዴራል መስሪያ ቤት ውስጥ ወይም ፌዴራል ሲቪል ሰርቪስ ውስጥ ኦልሞስት ከ15 በላይ ሪኮግናይዝድ የሆኑ በፌዴሬሽን ምክር ቤት ሪኮግናይዝድ የሆኑ ከ15 በላይ ሀገሪቷ ውስጥ ያሉ የሚታወቁ ብሔሮች፣ የማይታወቁትን አላልኩም፣ የሚታወቁ ብሔሮች አንድም የፌዴራል ሰርቪስ ፌዴራል ሲቪል ሰርቪሱ ሰራተኛ የላቸውም። ሶ ሃ ኦነር ዞስ ፒፕል ሁ አር ላይክ ከዛ አካባቢ የመጡ ሰዎች እንዴት አድርገው ነው እዚህ ሀገር ውስጥ እኔም የራሴ ድርሻ ያለኝ ሀገሪቷ ትገልጸኛለች ምናምን ሊሉ የሚችሉት ማለት ነው። ኖ ዌይ የለም ምንም አይነት መንገድ። ሶ ከዛ አኳያ ያንን ማየት እና ከመንግስትም ጋር ለይቶ ማየት ያስፈልጋል ማለት ነው። መንግስት ሌላ ጉዳይ ነው። መንግስት የራሱን ስራ ይሰራል። በምርጫ ነው የመጣው በምርጫ ነው ያልመጣው ኢትስ አናዘር ስቶሪ። ግን ትልቁ ጉዳይ አሁን የኔሽን ቢልዲንግም ይሁን ኦፍኮርስ ስቴት ቢልዲንጉ በራሱ በቅድም በተባለው አፓራተስ የሚሄደው ነው። ኔሽን ቢልዲንግ አትሊስት እዚህ ሀገር ውስጥ የናሽናል ዳያሎግ አደርጋለሁ ምክክሮችን አደርጋለሁ እናካሄዳለን ሲል እንደው በተሻለ አቅም መንግስት ላይ ጫና አሳድሮ ኢንዲፔንደንት የሆነ አይነት ኢንስቲትዩሽኑም ኢንዲፔንደንት ሆኖ ራሱ የሆነ ነገር ኮንትሪቢዩት እንዲያደርግ ማስቻል ነው ወይስ ያለውን ጠልፎ መጣል ነው የሚሻለው የሚለውን በደንብ ማየት ያስፈልጋል። አንድ ደቂቃ ውስጥ ተጠቃልልኛለህ? ኦኬ አይ ካን ዱ ዳት። ሶ እንግዲህ ያው በጣም ቢዚ ስለሆንክ እዚህ ጋር ማቆም እችላለሁ። ግን በአጠቃላይ ትልቁ ጉዳይ ዋናው ነገር የጋራ ሀገራዊ ማንነት የመገንባት ጉዳይ ነው ሲጠቃለል ማለት ነው። ይህ ሀገራዊ ማንነት ቅድም እንደተባለው የኦሮሞ ማንነት ነው የክሌ ማንነት ነው አይደለም። የሆኑ ሀገራዊ ታይድ ሊያደርጉ ወደ አንድ ሊያመጡ የሚችሉ ጉዳዮችን ልትገለጽባቸው አስዌላስ ደግሞ ልትገልጻቸው የምትችላቸውን ጉዳዮች ፋይንድ አውት አድርገህ መስማማት ነው እዛ ላይ። ከዛ ውጭ ማይጨቃጭቀ ነገር የለም። ከዛ ቅድም ያልኩት የፓወር ጉዳይ እዚህ ሀገር ፓወር ኤቭሪቲንግ መሆኑን ማስቀረት መቻል አለብን ነው። ስትሮንግ ዲሞክራቲክ ኢንክሉሲቭ ኤንድ አንድ ላይ እንትን የሚል በጣም ጥሩ የሆነ ስቴት ቢልዲንግ ወይም ደግሞ ስቴት ኢንስቲትዩሽንስ በመፍጠር ፓወር የሁሉም ነገር ምንጭ እንዲሆን ማስቀረት ይገባናል ለማለት ነው። አይ ቲንክ ሰዓቱን ወሰድኩኝ። በጣም አመሰግናለሁ። ምንም ችግር የለውም። የሰጠውን ታይም ተጠቅመን ነው የተናገርከው። አመሰግናለሁኝ ጄን። በጣም በሰል ያለ ነገር ደግሞ አስፈላጊ የሆነ ዴታም ፕሮቫይድ አድርገኸኛል። ጥናቱን ራሱ በውስጥ ብትልክልኝ ደስ ይለኛል። 15 ናሽናሊቲስ ኦር ፒፕል በፌዴራል ገቨርንመንት ውስጥ አንድ ኤምፕሎይ የሌላቸው ሲሆኑ that's indicative of how really disconnected the nation is from its actual its demographic ጋር ዲስኮኔክት ያደረገ ኔሽን ስትራክቸር በተለይ ገቨርንመንታል ስትራክቸር በዛ ደረጃ ችግር እንዳለ ነው የሚያሳየው። እና ይሄ ኔሽኑ የተማረ ሰው ራሱ ምን ያህል አላቸው ብሔሮች ተብሎ ፐርሰንታይል ቢሰራ እንደዛ አይነት ጥናቶች ሪሊ ያሳዩናል። እና ኔሽን ቢልዲንግ is important። ኦልሬዲ ቢልድ የተደረገ ኔሽን አለን ብሎ የሚናገር ሰው እኔ ባይዞ ሰዎችን አንዳንድ ጊዜ የሰዎችን የፖለቲካ ማስተዋልና እውቀት የምንለካባቸው አንዳንድ ጥቃቅን ነገሮች አሉ። አንዱ እሱ ነው። እና ተሰርቶ ያለቀ ኔሽን አለ የሚል ሰው ከሰማ አንድ ግሬድ ይወርዳል ቢያንስ በእኔ እይታ። ለወደፊት ውይይቶችም የምመርጠውን ነገር አውቃለሁ ለማለት ነው። እና ጥሩ ፖይንት አድርገሃል። ቴንኪዩ ሁላችሁንም። በሚቀጥለው እንደዚህ ሀገር አቀፋዊ የሆነ ውይይት የምናደርግበት የምንነጋገርበት ሩም ሲኖር ከፍተኛ የሆነ አድሎ ወደ ሴቶች እህቶቼ የማደርግበት ጉዳይ ይኖራል። ወንድሞቼ እንግዲህ እናንተ ብትታዘቡኝም ምንም አትሉም፣ ግን ለነሱ ጊዜ ብዙ ስላልሰጠሁኝ ከዛ ደረጃ ማስተካከል እንዳለብኝ ስለሚሰማኝ ነው። ሴቶችን ያላካተተ ማንኛውም አይነት እንቅስቃሴም ትግልም አስተሳሰብ ምንም የትም የሚደርስበት የለውም።
እና መጨረሻ ላይ ስንለያይ ከዚህ በፊት የሰማሁት የደርግ ጊዜ ያለ ሴቶች አስተዋጽኦ አብዮቱ ግቡን አይመታም የሚባል መፈክር ነበርና ያለ ሴቶች አስተዋጽኦ አብዮቱ ግቡን አይመታም ሲባል አንዱ ጓድ እንኳን አብዮቱ አይነጋም ሌሊቱ ብሏል አሉና ያለ እናንተ አይሆንም ለማለት ነው። አመሰግናችኋለሁ ሁላችሁም እዚህ ስላላችሁ። thank you very much። እንኳን አብዮቱ ያለ እናንተ አይነጋም ሌሊቱ። አመሰግናለሁ። thank you። እግዚአብሔር ተባሊስተ በጣም